እንኳን ከ2017 ወደ 2018 ዓመተ ምህረት በመጀመሪያ ሮብ አምልኮ ላይ በሰላም አደረሳችሁ። እግዚአብሔር ይመስገን። እግዚአብሔር ትልቅ አምላክ ነው። እውነት የእግዚአብሔር እጅ በዚህ ቤት ላይ አለ። የእግዚአብሔር ክንድ ከፕሮፌት ወንዴ ጋር እንዳለ በራሴ አመንኩ። ኢየሱስ ጌታ ነው። እውነቴን ነው የሚላችሁ። ይሄ ሰው ብቻ አይደለም፣ አምስት ሰው እስከሚቀር ድረስ ጥሪ ያለበት የእግዚአብሔር ሰው ነው። እግዚአብሔር ስሙ ለዘላለም የተባረከ። ይሄ ሰው የሰው ብዛት አይሞቀውም፣ የሰው ማነስ ደግሞ አይበርደውም። እግዚአብሔር አምላክ በውስጡ ላይ ያለው ትልቅ ነገር ስላለ በዚህ ኢትዮጵያ የሚገደብ ጸጋ አይደለም፣ ዓለም አቀፍ የሚበቃ ጸጋ ነው ያለው በውስጡ ላይ። እኔ ምስክሬ ነኝ፣ አምላክ ምስክሬ ነው። ኢየሱስ ጌታ ነው። ስለዚህ በውስጡ ላይ ያለው ጸጋ በዚህ ብቻ የሚቆም ሳይሆን በዓለም ወደ አፍሪካ ወደ አሜሪካ ሂዶ የሚያገለግልበት ጸጋ ነው። እግዚአብሔር ይባርከው፣ እግዚአብሔር ጸጋውን ያብዛለት። እውነቴን ነው። እና ስሜ አቤል አበበ ይባላለሁ። እኔ የመጣሁበት ከጨና ወረዳ ነው እና እግዚአብሔር ያደረገልኝ ትልቅ ነገር ነው። ባለፈው ሰኔ 10 ላይ እዚህ ላይ ያላችሁ በዛኔ ያላችሁ ሰዎች ማወቅ ትችላላችሁ። እኔ እዛ ዳር ላይ ነበር የተቀመጥኩት እና በቃ እኔ ተመርቄ 4 ዓመት ቆየውኝ። በቲቺንግ በመንግስት ነው የተማርኩት እና 4 ዓመት ዶክመንት ተዘግቶብኝ በቃ ኢየሱ ነገር ቀርቷል እያሉ ብዙ ሰዎቹ ነው ያወሩልኝ። 4 ዓመት ሙሉ ተዘግቶ በቃ ማንም ባጀት የለም፣ ልትቀጥሩ አትችሉም። ስለዚህ ምንም የናንተ ጉዳይ በቃ ቀርቷል ተብዬ ቁጭ ብዬ ነበርኩኝ። በቃ ተስፋ ቆርጬ ማለት ነው። እዛ ነበርኩኝ፣ እዛ ዳር ላይ እዛ ሰኔ 10 ላይ ነበረ። ከዛም በኋላ የእግዚአብሔር ሰው ፕሮግራሙን ለመጨረስ መጨረሻው ላይ ሄዶ አንተ ሰው ተነስ አለኝ። ተነስቼ ቆምኩኝ። ከዛ የተዘጋው ምንድን ነው አለ። በቃ እንደዚህ 4 ዓመት ምናምን አልኩኝ። የተዘጋው በዚህ ሐምሌ ወር ላይ ተከፈተ። ሃሌሉያ! ጌታ ምስክሬ ነው። ሌላ ፕሮሰስ ውስጥ አልገባም። ሰኔ 10 ላይ ነው። ከዛም በኋላ በዚህ ሐምሌ ውስጥ በቃ ደሞዝ ትጀምራለህ። 4 ዓመት የተዘጋው ዝግ በር በፊት የለም፣ ጠላት የዘጋው በር ተከፍቷል። በዚህ ሐምሌ ወር ላይ በቃ ላንተ ተከፍቷል አለ። እስቲ ይችላል በሉት። ኢየሱስ ጌታ ነው። አሁን የጀመረበት ፕሮሰስ አዲስ አበባ ጀምሯል። አዲስ አበባ ብቻ የሚቀር አይደለም። ጌታ ምስክሬ ነው። ወደ አሜሪካ ድረስ ሂዶ የሚያገለግልበት አቅም እግዚአብሔር ሰጥቷል። እውነቴን ነው። በቃ አንድ ነው። ወንዴ እግዚአብሔር ከእርሱ ጋር ያለው ነቢይ ነው። እግዚአብሔር የሚጠቀምበት ነቢይ ነው። በቃ አንድ ተናገረ ማለት ሆነ ማለት ነው። እናንተ ብቻ በእምነት ውሰዱ። ኢየሱስ ጌታ ነው። በቃ ጨርሶ ነው የተናገረው። ፕሮሰስ ትቀጥራላችሁ፣ እንደዚህ ትሆናላችሁ የሚል ነገር አልሰማሁም ከሱ ብቻ። በቃ በዚህ ሐምሌ ወር ውስጥ ያንተ ነገር አልቋል አለ። የሆነ የተነገረኝ ነገር የለም፣ የሆነ ነገር የለም፣ ወረዳ ላይ የሚሰማው ነገር የለም። እንዴት ሊሆን ይችላል ብዬ ተስፋ ቆረጥኩኝ። ተስፋ በቆረጣችሁበት ቦታ ላይ ባለቀ ሰው በጨረሰ ጉዳይ ላይ መንግስትን በጨረሰ ጉዳይ ላይ አምላክ እግዚአብሔር ይመጣል። ኢየሱስ ጌታ ነው። ጌታ ምስክሬ ነው። በቃ አቁሞኝ በዚህ ሐምሌ ወር ውስጥ ያንተ ነገር አልቋል። እግዚአብሔር አምላክ በተናገረበት ሳምንት ቆይ ይኸው ማስታወቂያ ወጣ። ልትቀጠሩ አይደለም፣ ዝም ብለን እየጨረሱትን ተቀምጠው ያሉትን ለማወቅ ነው አሉ። የተናገረው እግዚአብሔር ወዴት ይሄዳል አልኩኝ። ከዛ ተመዘገብኩኝ። ከዛ ከ90 ተማሪዎች 6 ተማሪዎች ከኔ ጋር አለፉ። ኢየሱስ ጌታ ነው። ስለዚህ ታላቅ ነገር እግዚአብሔር ሰራል። በዚህ ቤት ላይ የእግዚአብሔር እጅ አለ። በውስጡ ያለው ራእይ ዓለም አቀፍን አቋርጦ የሚጸጋ ነው። ኢየሱስ ጌታ ነው። ከዛ በሰኔ ወር እግዚአብሔር ተናግሮ ማጨት ተፈጸመ። ሐምሌ ወር እግዚአብሔር ከነወራቱ ነው የተናገረው። ከነወራቱ ነው እግዚአብሔር ከነወራቱ ከነቀኑ አንተ ትምህርት ጨርሰህ 4 ዓመት ያለ ስራ ቁጭ ብለህ እግዚአብሔር እዚህ ቤት ስትመጣ ሰኔ ወር ላይ አንተ ሐምሌ ላይ በሩ ተከፍቶ ብሎ ተናገረ። በሩ ተከፍቷል። በቃ ሐምሌ ላይ ከፍቷል። ግን ማስቆሚያ የለም፣ ምንም ነገር የለም። ምን ተስፋ የሚሰጥ ነገር የለም። ከዛ ሄድክ ሐምሌ ወር ላይ ከስንት ተማሪዎች መካከል ከስንት ሰዎች መካከል ነው? ከ90 መካከል የኔ ሁለተኛ ላይ ሆነ። አሁን ደሞዝ ያገኝ ይሰራል። አዎ ይሰራል።